ሰላም ያርዲ ደስታ ቤተሰቦች፣ ዛሬ የዘመናችን ትልቁ የራፕ አርቲስት የሆነውን ፕሌይቦይ ካርቲን ወደ ተጽዕኖ ፈጣሪነት የወሰደው ሚስጥር፣ ከጓደኞቹ ጋር የነበረውን መራራ ግጭት እና ስለ አወዛጋቢ ግንኙነቶቹ በሰፊው እናያለን። ፕሌይቦይ ካርቲ በዘመናዊ ሂፕሆፕ ውስጥ ካሉት አቀንቃኞች እጅግ ሚስጥራዊ ከሚባሉት አንዱ ነው። ይህ እንቆቅልሽ የሆነው ራፐር ባለፉት 10 ዓመታት በሚዲያ ታሪክ ውስጥ ብዙ ተከታዮችን በማፍራት አሳልፏል። ብዙዎቻችን ማግኖሊና ወይም ፊን ስንሰማ ነው የምናውቀው፣ ግን ከዛ በዘለለ የሬጅ ሙዚቃን ለመላው ዓለም ያስተዋወቀ ሰው ነው። ተከታዮቹ እሱ በማህበራዊ ሚዲያዎቹ ላይ ምን ፖስት እንዳደረገ፣ ቀጣይ ምን አይነት እንቅስቃሴ ሊያደርግ እንደሚችል እያንዳንዱ ቃልና ምስል እየፈለጉ በትኩረት ይከታተላሉ። ምን አለፋችሁ በተስፋ ነው የሚጠብቁት። ግን ያ ጥበቃ ተከታዮቹን ተስፋ ወደ ማስቆረጥ ደረጃ ላይ ሲደርስ ካርቲ ድንገት በራሱ ደረጃ ላይ ይገኛል። ልክ ቅድም እንደነገርኳችሁ ካርቲ አልበሞችን ወይም ሙዚቃዎቹን እንደሚለቅ ደጋግሞ ፍንጭ ሰጥቶ በመጨረሻም ለአድማጮቹ ያደርሳል። ካርቲ ሙዚቃው እጅግ በጣም ፈጠራ ያለው ሲሆን ድሪል ወይንም የጋንግስተር ራፕ ባይሰራም በአትላንታ ውስጥ ሲሳተፍበት በነበረው የአመፅ ቡድን ግጭት ውስጥ የተደበቁ ፍንጮችን ሙዚቃው ይዟል። ካርቲ የማያቋርጥ የጎዳና ላይ ግጭቶች ላይ በመሆኑ በገዛ ከተማው ራሱ ሙዚቃን ለመስራት ይፈራ ነበር። አልፎ ተርፎም በአትላንታ በሰራው ጥፋት እንዳይያዝ በፓሪስ ውስጥ ለወራት ይደበቅ ነበር። ቆይ በመጀመሪያ ወደ ኋላ እንመለስና አሁን የምናየውን ፕሌይቦይ ካርቲ ከመሆኑ በፊት ይህ ሰው ማን ነበር? ይህን ስያሜ ከማግኘቱ በፊት ጆርዳን ቴለር ካርተር በመባል ይታወቅ ነበር። ጆርዳን ቴለር ካርተር ሴፕቴምበር 13 በ1996 በአትላንታ ጆርጂያ ተወለደ። ጆርዳን በትምህርት ህይወቱ እምብዛም ነበር። በተለይም በሁለተኛ ደረጃ ትምህርት ቤት ዓመታት መጀመሪያ ላይ መበላሸት ጀመረ። የትምህርት ውጤቱ ላይ ትኩረት መስጠት ቀንሶ ሰነፍ መሆን ጀመረ። በዚህ ወቅት ነበር የመጀመሪያዎቹን ቢቶች መስራት የጀመረው። ነገር ግን በዚህ ጊዜ ምንም አይነት ሙዚቃ ለህዝብ አልለቀቀም። እዛው እየነበረ ነበር ወደፊት አብሮ ይሰራ የነበረውን ኡኖ ዳ አክቲቪስት ወይንም ሌን የተባለውን ራፐር የተገናኙ። ካርቲ መጀመሪያ ላይ ራፕ ለመስራት ምንም ፍላጎት አልነበረው። ይልቁንም የኤንቢኤ ኮከብ ተጫዋች ነበር መሆን ይፈልግ የነበረው። በፌደር ለተባለው መጽሔት በሰጠው ቃለ መጠይቅ ላይ እኔ እንደ ወጣት አለን አንቨርሰን ነበር እና ልምምድ አልሄድም ነበር። ያ ወቅት ትምህርት ቤት መቅረት የጀመርኩበትና ሙሉ በሙሉ ለቅርጫት ኳስ ያዘነበልኩበት እንጂ ለራፕ አልነበረም ሲል፣ ትምህርት ቤት ከመሄድም በፊት አጨስ ነበር ሲል ተናግሯል። ነገር ግን ከአሰልጣኞቹ ጋር በተፈጠረው አለመግባባት ስፖርቱን ትቶ ወደ ሙዚቃው አዘነበለ። እንዲያውም በትምህርት ሰዓት እየቀረ ስቱዲዮ ውስጥ በመግባት ጊዜውን ያሳልፍ ነበር። የሚያስደንቀው ደግሞ ሙዚቃን የጀመረበት መንገድ ነው። ኳየር የተቀላቀለው መጀመሪያ ላይ ልጃገረዶችን ለማግኘት ቢሆንም በኋላ ላይ ግን ፈጠራው እንዳነሳሳውና ለሙዚቃው መንገድ እንደከፈተለት ተናግሯል። ካርቲ የሁለተኛ ደረጃ ትምህርቱን ጨርሶ ሲመረቅ ማንም ሰው እሱን ስለማያውቅ በምረቃው ላይ የተገኘ ሰው አልነበረም። እሱም ከኢቴሪያል ጋር መስራቱን ቀጠለ። ኢቴሪያል ካርቲን አውፎ ሪከርድስ ወደ ተባለ የሙዚቃ ሌብል አስተዋወቀው። ይህም የካርቲ ሌብል እውቅና እንዲያገኝ አድርጎታል። አንድ ፋዘር የተባለ ሰው ካርቲንን በይፋ ወደ አውፎ ሪከርድስ ለማስፈረም በፈለገበት ወቅት ችግር አጋጥሞን ነበር። በዚያን ወቅት ካርቲን ላንኮነርን ተዋውቆ ነበር። ላንኮነርም የካርቲን የሙዚቃ ስራ ከአንደርግራውንድ ራፐርነት ወደ ሚኒስትሪም ለማሸጋገር ፈልጎ ነበር። በዚህ ምክንያት ፋዘር ሊያስፈረሙ በነበረበት ቀን ላንኮነር ለአሳፕ ሮኪ እና ለአሳፕ ሙ ስለ ካርቲ ይነግራቸዋል። እነሱም ካርቲንን በረራ አስደርገው ወደ አሳፕ ሙን በማምጣት አስፈረሙት። ካርቲን አውፎ ሪከርድስን መልቀቁን ሳይናገር በመውጣቱና የተወሰኑ ሌብሎችን ሰርቋል በሚል አለመስማማት ተፈጥሯል። ካርቲ ከዚህ በፊት ለአውፎ ሪከርድስ ሲሰራ እንደነበር ቢታወቅም እሱ ግን በጭራሽ አባል ሆኖ እንደማያውቅ ተናግሯል። ፕሌይቦይ ካርቲ ለፋሽን ከፍተኛ ፍቅር አለው። አሳፕ ባህሪ የሚባል የግሩፕ አባል ቬሎን የተባለ ብራንድ ይመሰርታል። ብራንዱ በተለይም በደማቅ ኦሬንጅ ቀለም በሚጻፈው ትልቅ በሆነው ቪ ምልክት ሎጎ ይታወቃል። ብራንዱን በይበልጥ ያስተዋወቁትና የተጠቀሙት አሳፕ ባሪና አሳፕ ሮኪ ናቸው። አሳፕ ሮኪ ከባሪ ጋር በመሆን ብራንዱ በጋራ ያቋቋመና በሙዚቃ ቪዲዮዎቹ እንዲሁም በትርኢቶቹ ላይ በተደጋጋሚ በመልበስ በዓለም አቀፍ ደረጃ ታዋቂ እንዲሆን አድርጎታል። ዋናው ነገር ግን እዚህ ጋር ነው። ይህን የፋሽን ብራንድ ለማስተዋወቅ ፕሌይቦይ ካርቲና ኡኖ ዳ አክቲቪስት ቪሎን ተገ የተባለ ትራክ ለቀው ነበር። የሚገርመው ካርቲ አንገቱ ላይ ይህንን ቬሎን የተባለውን ብራንድ ተነቅሶ ነበር። ይህንንም ያደረገው ከነ አሳፕ ሮኪ ጋር ወዳጅነት ለመፍጠር ሲል እንደነበር ይነገራል። ነገር ግን የነ አሳፕ ሙቭ አባል የሆነው ብለዲዲዮ የካርቲ የልጅነት ጓደኛ በሆነው ኡኖ ዳ አክቲቪስት ላይ ተኩስ ከከፈተ በኋላ ነገሮች መበላሸት ጀመሩ። የሚገርመው ነገር ካርቲ ከልጅነት ጓደኛው ጎን ከመቆም ይልቅ የተለየ እርምጃ ነበር የወሰደው። ካርቲ ፋሽንን በተመለከተ ራሱን ትሪፍት ስቶር ኪድ ወይንም የድሮ ልብሶችን የሚወድ ልጅ ብሎ ነበር የሚጠራው። በሉዊስ ቪቶን፣ ኢዚ፣ ሲዝን 5 እና በሌሎች ታላላቅ ፋሽን መድረኮች ላይ ሞዴል ሆኖ ታይቷል።
እንዲሁም በቅርብ ጊዜም ያንግ ቫምፕ ላይፍ የተሰኘ የራሱን ብራንድ መስርቶ ከኤንቢኤ ጋር በመተባበር የቅርጫት ኳስ ማሊያዎችን አቅርቧል። የሚታወቀው ቤቢ ቮይስ ስልቱ አንዳንዶች እንወደዋለን ሲሉ፣ አንዳንዶች ደግሞ ሲተቹት ይስተዋላሉ። በተለይ በ2019 ኦፒ ሚም የተባለውን ሌብል መስርቶ ዛሬ የምናያቸውን እንደ ኬን ካርሰን እና ዴስትሮይንግ ሎንሊ ያሉ አርቲስቶችን ሲያፈራ የራሱን ኢምፓየር እየገነባ መምጣቱን ያሳያል። በ2025 በብዙዎች ሲጠበቅ የነበረው አያም ሚውዚክ የተሰኘው አልበም ከ30 ትራኮች ጋር ተለቀቀ። በዚህ አልበም ኬንድሪክ ላማር፣ ዘ ዊክንድ፣ ፊውቸር፣ ትራቪስ ስኮት እና የመሳሰሉት በሂፕሆፕ ዘርፍ ውስጥ ዝና ያላቸው አርቲስቶች ተሳትፎበታል። የፕሌይቦይ ካርቲ ታሪክ ከሞላ ጎደል ይህንን ይመስላል። ውድ የአርዲ ገጽታ ቤተሰቦች ዛሬ ስለ ፕሌይቦይ ካርቲ የህይወት ጉዞና ያልተሰሙ ምስጢሮች ዛሬ አብረን አይተናል። ይህንን ታሪክ ስትሰሙ ምን እንደተሰማችሁና የትኛው ክፍል ይበልጥ እንደገረማችሁ ኮሜንት ላይ ያሳውቁን። በቀጣይ አዳዲስ ታሪኮች እንዲደርሱ አርዲ ገጽታን ሰብስክራይብ በማድረግ የቤተሰባችን አባል ይሁኑ። እስከ ቀጣዩ ቪዲዮ ድረስ በሰላም ቆዩ።